እኮ መንገድ ላይ እየተንከባለሉ የሚያድሩ ሰዎች አሉ። ሀብት ለማግኘት ቤታቸው ላይ የሆነ ነገር አድርጎ አካባቢውን ጨለማ ያደረጉ ሰዎች አሉ። ሁል ቀን ከአካባቢያቸው አውሬ ነገር ሁል ቀን ይሄ እንዳው በንፋስ መጥቶ የሚነጥቅ ልጆችን ሁሉ ቀን እንዳው ዘተት አድርጎ እንዳው በሽተኛ የሚያድርግ ብዙ እናንተ ቤት ያልገባ በሰፈር ላይ ሆኖ የሚፈትን መንፈስ አለ። እየሰማቸው ነው አይደል? ቤት የማይገባ በአጥር ውጭ ሆኖ የሚፈታትናል። ሲገባ አንተን ወይ መታ ወይ ባለቤቱን ትከሻው መታ አድርጎ ይገባል። እሱ ትከሻው ደበረኝ ብሎ ከቤት ውጭው እንዳይወጣ ያውን ይሄ እንደዛ ነው መንፈስ መጥቷል። ዛሬ የመንፈስ ነገር ስናወራ አንዳንድ ሰዎች አይወዱም። ለምን? መንፈስ ነገር ምን አወራል? መንፈስ እኛን የሚጠቃው መንገድ እኛ ካላወቅን ከእግዚአብሔር ጋር መታረቀው ቅርብ ነው ለኛ። እየሰማቸው ነው አይደል? መንፈስ እንዴት እንደሚመጣ እኛ አካል ውስጥ ገብተን ክፉ መንፈስ እኮ ነው ታዲያ እኛን ከእግዚአብሔር ጋር ዛሬ ከእግዚአብሔር ጋር እንዳንኖር የሚያደርገው ወደ እግዚአብሔር ቤተ ክርስቲያን እንዳንመጣ የሚያደርገው ምን መንፈስ ነው? ክርስቲያኖች ክፉ መንፈስ ቅዱስ ያሉ አባቶች እኮ ቤተ ክርስቲያን አንድ ሰዓት እኮ ተለይተው አያውቁ። ዛሬ ሰውነታችን ውስጥ ክፉ መንፈስ ገብቶ ስለተጫነ እኛ ቤተ ክርስቲያን ለመሄድ ይደብራል። ሄደን ለመሳለም አንዳንድ አሁን ቤተ ክርስቲያን ሄዳችሁ እኮ በእውነት ቆማችሁ እንደዚህ ለመሳለም እንዳው አይከብድም? እንዳው አንዳንድ ሰዎች እኮ ጉልበት ተንበርክካችሁ ግንባሩ ዝቅ አድርጋችሁ ለስላሴ ሳትሰግዱ እኮ ከቤተ ክርስቲያን ትመጣላችሁ ትመለሳላችሁ። አንዳንድ አታውቁም? ይሄ እንደው ወዳችሁ ዝም ብላችሁ ይሄን ግርግዳውን ስማችሁ ዝቅ ብላችሁ ሳትሰግዱ እኮ ወደ ቤት ትመጣላችሁ። ምንድን ነው ይሄ? እኮ ትከሻ ላይ ሸክማችኋል። መጥቷል እሱ በትከሻ ምንም እንዳይፈታ እንዲደበር እንዳው ሸክም እንዲሆን በቃ አንዳንድ ሰዎች ሱቅ ትከፍታላችሁ ወይ የሆነ ስራ ቦታ ትከፍታላችሁ ወይ ስራ ትይዛላችሁ። እሱ ያ ክፉ መናፍስ ወደ ቤት የማይገባ መንገድ ላይ አንተን ለክፎ ወደ ቤት የሚልክ መንፈስ ምን ያደርገዋል? በቃ ከቤት አንተ ውጭ እንዳይወጣ